እስቲ ያስቡት መንግስት የሀገሬ ነዋሪዎች ከዚህ በኋላ ማንኛውም ሰው ሊገዛው የሚችለው አይነት በርካሽ ዋጋ ሊሸጥ የሚችል መኪና ላመርት ነው። እንኳን ደስ ያላችሁ። በቅርብ ዓመታት ውስጥ ሁሉም ሰው የራሱ የሆነ መኪና ይኖረዋል ብሎ ቃል ገብቶ ከዛም መኪናውን በአንዴ ለመግዛት ገንዘብ እንዳይቸግራችሁ ብሎ አዲስ የቁጠባ ሥርዓት አዘጋጅቶ በሳምንት መቶ ብር ብቻ እየከፈላችሁ በ4 ዓመት ውስጥ የራሳችሁን መኪና መያዝ ትችላላችሁ ቢለንና አምነነው መቆጠብ ጀምረን ዓመት ሳይሞላው መኪና ብሎ ነገር የለም ብሎ የቆጠብነውን ገንዘብ ወስዶ የጦር ኃይሉን ቢያስፋፋና ጭራሽ ሕዝቡን ወደ ጦርነት በግዳጅ ቢያዘምት ምን ትላላችሁ? ይህ ታሪክ ልብ ወለድ አይደለም። በዚች በምንኖርባት ዓለም ውስጥ የተፈጠረ እውነተኛ ታሪክ ነው። እንግዲህ ናዚ በጀርመን ሕዝብ ላይ የቆመረውን ቁማር የነገርኳችሁ። በነገራችሁ ላይ የቮልክስዋገንን መኪና ፋብሪካ የጀመረው ጨካኙና አምባገነኑ የጀርመን መሪ የነበረው አዶልፍ ሂትለር እንደሆነ ምን ያህሎቻችሁ ታውቃላችሁ? ሂትለር ሕዝቡን በተቀነባበረ አርቲፊሻል ደስታ ውስጥ አስጥሞ በድንገት በሀገሩም ሆነ በሕዝቡ ላይ ከባዱን የሁለተኛ የዓለም ጦርነትን እንዳመጣባቸውስ ምን ያህሎቻችሁ ታውቃላችሁ? የዛሬው ታሪክ ስለ ሥራ ፈጠራ ብቻ አይደለም። ዓለማችን በዚህ በ21ኛው ክፍለ ዘመን በሕዝብ ላይ የምትጫወተውን ጨዋታ የሚያሳይ አስገራሚ ታሪክ ነው። የዛሬው ስኬታቸውን ስናይ በአንድ ዱብ ያሉ የሚመስሉን የዓለማችን ግዙፍ ካምፓኒዎች ስኬታቸው በተለያየ ውጣ ውረድ ውስጥ አልፎ በብዙ ዓመታቶች ውስጥ ሳይቋረጥ በመጣ ልፋት የመጣ ስኬት እንደሆነ ለማመን ብዙዎቻችን ይቸግረናል። ነገር ግን በዓለማችን ላይ ውድና ቅንጡ የሚባሉትን እነ ላምበርጊኒ፣ ፖርሽ፣ ቡጋቲና ቤንትሊን ጨምሮ የብዙ የመኪና ብራንዶች ባለቤት የሆነው አያሉ የቮልክስዋገን ግሩፕ ካምፓኒ ከመጀመሪያው አንስቶ ያሳለፈውን የስኬት ጉዞና የውጣ ውረድ ታሪክ ከሽነን ምርጥ አድርገን አጣፍጠን ይዘንላችሁ ቀርበናል። በነገራችን ላይ የዓለማችንን ኢኮኖሚ የሚያንቀሳቅሱ ትላልቅ ግዙፍ ተቋማትን ከገነቡ 1% ከሚሆኑ የዓለማችን ስኬታማ የሥራ ፈጣሪዎች ዓለም ውስጥ መቀላቀል ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የራሳችሁን ካምፓኒ ለመገንባት የሚያስፈልጋችሁን ዕውቀትና ልምድ ከቀደሙት ታላላቅ ሰዎች በነፃ እንድትሸምቱ እንጋብዛችኋለን። አብራችሁን ቆዩ። እንደ ኤሮፓያን አቆጣጠር ከ1914 ጀምሮ እስከ 1918 የዘለቀው የብዙዎችን ሕይወት የቀጠፈውና የህብረቱ ኃይል ተብለው በሚጠሩት በብሪቲሽ ኢምፓየር፣ በፈረንሳይ፣ በጣሊያን፣ በራሽያና በአሜሪካን የበላይነት የተጠናቀቀው አንደኛው የዓለም ጦርነት እነ ጀርመንን፣ የኦቶማን ቱርክን፣ የአውስትሮ ሃንጋሪ ኢምፓየርንና ቡልጋሪያን ጨምሮ ትልቅ ሽንፈትንና ውድቀትን አስከትሎባቸዋል። ታዲያ በአንደኛው የዓለም ጦርነት መሸነፏን ተከትሎ ጀርመን ኢኮኖሚዋ በመውደቅ አፋፍ ላይ በመሆኑ ከነበረችበት የኢኮኖሚና የፖለቲካ ብጥብጥ ገና ራሷን እያገገመች የነበረችበት ወቅት ነበር። ታዲያ በእንቅርት ላይ ጆሮ ደግፍ እንዲሉ አበው ካለችበት የኢኮኖሚ ማጥ ገና ሳትወጣ በአንደኛው የዓለም ጦርነት ወቅት ለደረሰው ጉዳት ማካካሻ ጀርመን በቬርሳይ ስምምነት መሠረት 132 ቢሊዮን በወርቅ የሚተመን ካሳ ለህብረቱ ኃይሎች በዋነኝነት ለእንግሊዝ፣ ለፈረንሳይ፣ ለራሽያ፣ ለጣሊያን፣ ለጃፓንና ለአሜሪካ እንድትከፍል ተወሰነባት። እርግጥ እነዚህ ማካካሻዎች የተከፈሉት በወርቅ ሳይሆን ለበርካታ ዓመታት በዘለቀ በገንዘብ በተለያዩ ዕቃዎችና በኢንዱስትሪ ግብዓቶች ቢሆንም ነገር ግን በዚህ ውል ምክንያት የጀርመን ኢኮኖሚ ይበልጡኑ በ1920ዎቹ ውስጥ እጅግ በጣም ያልተረጋጋና ትርምስምስ ያልሆነ ሥራ አጥነት በከፍተኛ ሁኔታ ጨመረ። ምክንያቱም የጀርመን መንግሥት ካሳውን ለመክፈል ማለቂያ የሌለው የገንዘብ መጠን አትሞ ስለነበር የጀርመን ምንዛሪ ዋጋ ቢስ ሆነ። ይህም በታሪክ ውስጥ ከታዩት እጅግ በጣም የከፋ የዋጋ ግሽበትን አስከተለ። በዚህም ምክንያት በክረምት ወቅት ሰዎች ቤታቸውን ለማሞቅ የማገዶ እንጨት ለመግዛት በጣም ውድ ስለሆነባቸው እንጨት ከመግዛት ይልቅ ብሩን ማቃጠል ቀላል ነበርና ብራቸውን እያቃጠሉ ከባዱን የአውሮፓ የክረምት የቅዝቃዜ ወቅትን አሳለፉ። የጀርመን ሕዝብ ከዚህ በኋላ ለውጥ አይመጣም ብሎ ተስፋ ቆርጧል። ከአንደኛው የዓለም ጦርነት በኋላ ጀርመን በፍርስራሾች የተሞላች ሀገር ሆናለች።
እንደ በርሊን፣ ሙኒክና ኮሎኝ ያሉ ዋና ከተሞቿ በጦርነቱ የደረሰውን ጠባሳ በፈራረሱ ሕንፃዎች፣ በቆሰሉ ሰዎችና በጠፉ ልጆቻቸው በሚያዝኑ ቤተሰቦች አሳይተዋል። በወቅቱ ብዙ ጀርመናውያን ያረጁ ፌድ ያደረጉና የነተቡ ልብሶችን እየጠገኑ ይለብሳሉ። እናቶች ሕፃናት ልጆቻቸውን ተሸክመው ዳቦ ለማግኘት ረጅም ሰልፍ ይሰልፋሉ። ዕቃዎችን የመግዛት አቅሙ የወደቀው የጀርመን ገንዘብ በዚያ በችግርና በረሃብ ሰዓት ሰዎችን በትላልቅ ቦርሳ ወይም በእጅ በሚገፋ ጋሪ ብሮቻቸውን ይዘው እንዲንቀሳቀሱ አድርጓቸዋል። ባለሱቆች በቀን ውስጥ ብዙ ጊዜ የዋጋ ለውጥ ያደርጋሉ። አንድ ዳቦ ከጠዋት አንስቶ ፀሐይ እስክትጠልቅ ድረስ ከ500 ማርክ ወደ ሚሊዮኖች ሊሄድ ወይም ሊያድግ ይችላል። ለማኞች፣ እጅና እግር የሌላቸው ወታደሮችና ትናንሽ ነጋዴዎች የቻሉትን ሁሉ ለመሸጥ መንገዶችን ሁሉ አጥለቅልቀው ሞልተዋቸዋል። ብቻ የዋጋ ግሽበት በጀርመን ምድር ላይ እንዲህ ነው ተብሎ በማይገለጽ ሁኔታ በጣም የከፋ ሁኔታ ላይ ነበር። የንግድ ድርጅቶችም እየፈራረሱ በሚሊዮን የሚቆጠሩ ሰዎችም ምንም አይነት ሴፍቲኔት ሳይኖራቸው ሥራ በማጣት እየተሰቃዩ የነበረበት አስከፊ ጊዜ ነበር። በ1933 ዛሬ ላይ ስሙ ሁሌ በክፋት የሚነሳው አይሁዶች ሰይጣንን ያህል የሚጠሉት የዓለማችን የአንድ ወቅት ክስተት የነበረው ጨካኙ አዶልፍ ሂትለር የሚመራው የናዚ ፓርቲ የጀርመን አዲሱ መንግሥት ሆኖ ብቅ አለ። ሂትለር የጀርመንን ኢኮኖሚ ወደ ቀድሞ ክብሩ ለመመለስ ብዙ የሥራ ዕድሎችን በመፍጠር የሥራ አጥነቱን ቁጥር ለመቀነስ ጀርመን በአንደኛው የዓለም ጦርነት ምክንያት ያጣቸውን ክብር ለመመለስ እንዲሁም ወታደራዊ የጦር ኃይሉን ለማስፋፋትና ሌሎች ጉዳዮችን በማንሳት ይህንን ሁሉ እንደሚቀይር ለሕዝቡ ቃል ገባ። ሂትለር ይህንን ቃሉን ለመፈጸም ካቀዳቸው ትላልቅ ዕቅዶቹ መሃል አንዱ አውቶባን ተብሎ በሚጠራው በትላልቅ የሃይዌ መንገድ ሙሉ የጀርመንን ከተሞች እርስ በርስ ማገናኘት ነበር። ጀርመን በኢኮኖሚ ራሷን ሙሉ በሙሉ እንድትችል ለማድረግ ሰፊ የትራንስፖርት መንገድ አስፈላጊ ነው ብሎ ያምናል። ስለዚህ ጀርመንን እርስ በርስ የሚያገናኘውን በሺዎች ማይል የሚቆጠረውን የመንገድ ግንባታ እንዲጀምር ሂትለር የናዚ መንግሥት አዘዘ። የናዚ መንግሥትም ትዕዛዙን ተቀብሎ በሺዎች የሚቆጠሩ ኪሎሜትሮችን የሚሸፍነውን መንገድ በመገንባት የጀርመንን የስኬት ጉዞ ማቀላጠፍ ጀመረ። በኋላ ላይ ግን አንዳንድ የሂትለር አማካሪዎች የመንገዱ ግንባታ ሙሉ በሙሉ ከተጠናቀቀ በኋላ በመንገዱ ላይ የሚታዩት መኪኖች ጥቂት እንደሚሆኑና ይህ ሁሉ ልፋትም ከንቱ እንደሚሆን ገለጹለት። ስለዚህ የመንገድ ግንባታው ለጊዜው እንዲቆይና በቅድሚያ ለጀርመን ማህበረሰብ የሚሆን የመኪና ማምረቻ ፋብሪካ እንዲገነባ ሐሳብ አቀረቡለት። ሂትለር በትክክልም የመንገዱ ግንባታ ተሰርቶ ካለቀ በኋላ ሊታዩ የሚችሉት መኪኖች ጥቂት እንደሚሆኑ አስተዋለ። ምክንያቱም አብዛኛውን ጀርመናዊ መኪና መግዛት የሚችል አቅም ስላልነበረው የሚንቀሳቀሱት በሳይክል፣ በሞተር ብስክሌቶችና በሕዝብ ማመላለሻ መኪኖች ነበር። መኪና ያላቸው ሰዎች ደግሞ ጥቂት ናቸው። ስለዚህ የተጠቃሚውን ቁጥር ለማብዛት የሆነ መንገድ መፈለግ ጀመረ። በ1920ዎቹ በጀርመን ከነበሩት 86 የመኪና አምራቾች መካከል ከኢኮኖሚ ቀውሱ በኋላ በሕይወት መትረፍ የቻሉት 12ቱ ብቻ ናቸው። የቀሩት እነዚህ ጥቂት የመኪና አምራቾች ደግሞ ዋጋቸው ተመጣጣኝ የሆኑ ተሽከርካሪዎችን በብዛት ለማምረት በቂ ካፒታል አልነበራቸውም። ስለዚህ ሂትለር ይህንን ቀውስ ለመጋፈጥና በሟች ላይ ያለውን የጀርመንን ኢኮኖሚ ለማደስ አዲስ ስልት ለመንደፍ አሰበ። ሂትለር የሄነሪ ፎርድ ታላቅ አድናቂ ነው። እንዲሁም የሄነሪ ፎርድ መኪናን የሞዴል ቲን ስኬት በተመሳሳይ መልኩ በጀርመንም ለማምጣት ይፈልጋል። በወቅቱ ደግሞ መኪና አብዛኛውን ማህበረሰብ ሊገዛው የማይችለው ውድና ለሀብታሞች ብቻ የሚሆን የቅንጦት ዕቃ ነበር። በዚያን ወቅት ታዲያ አብዛኛውን ጀርመናውያን በሞተር ሳይክል፣ በብስክሌትና በሕዝብ ማመላለሻ መኪኖች ብቻ የሚንቀሳቀሱ ሲሆን ከዚህ የበለጠ ነገር የመግዛት አቅሙ ግን አልነበራቸውም። ምክንያቱም መኪኖች የሚሸጡበት ዋጋ በጣም ውድ ስለነበር። ምንም እንኳን በ1930ዎቹ መጀመሪያ ላይ የጀርመን ኢኮኖሚ ማገገም ቢጀምርም ነገር ግን አሁንም መኪኖች እንደ የቅንጦት ዕቃ ነበር የሚታዩት። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ አውቶሞቢሎችን ለዓለም ከተዋወቁበት ጊዜ አንስቶ የጀርመን መሐንዲሶች ለመግዛት ውድ ያልሆነና በጅምላ ለማምረት ቀላል የሆነ አነስ ያለ ለሁሉም ማህበረሰብ የሚሆን መኪና የመስራት ህልም ነበራቸው። ይህም ጽንሰ ሐሳብ በጀርመንኛ ቋንቋ ቮልስዋገን በመባል ይታወቃል። ስለዚህ ቮልስዋገን ማለት የህዝብ መኪና ማለት ነው። አብዛኛውን የጀርመን ህዝብ መኪና የመግዛት አቅም ስላልነበረው
በተመጣጣኝ ዋጋ ሊገዛ የሚችለውን ተሽከርካሪ ለማምረት ታስቦ ለዓመታት ሲሞከርና ሲሰራ የቆየ ትልቅ ጉዳይ ነበር። ታዲያ በዚህ ወቅት መንግሥት ለዜጎቹ ተመጣጣኝ ዋጋ ያለው መኪና እንዲኖራቸው ማሰቡን ተከትሎ ትናንሽ ገቢን ያማከሉ መኪኖች ትኩረትና ተፈላጊነትን ማግኘት ጀመሩ። ቀድሞውኑ ለዓመታት ለሕዝብ የሚሆኑ መኪኖችን ለመስራት ተሞክሯል። እንደ ሜርሴዴስ 170ኤች፣ BMW 315፣ አድለር አውቶባን፣ ስቴር 55፣ ሃንሞንግ 1.3 ሊትር እና ሌሎችም መኪናዎች ሲሰሩ ቆይተዋል። ነገር ግን አሁንም ዋጋቸው ለተራው ማህበረሰብ ተመጣጣኝ የሚሆን አልነበረም። ስለዚህ ይህንን የገበያ ክፍተት ሊሞላ የሚችል መኪኖችን ለመስራት አምራቾች በተደጋጋሚ ሞክራሉ። ጥቂት ተስፋ ሰጪ ዲዛይኖች ቀርበው የነበረ ቢሆንም ነገር ግን አንዳቸውም ወደ ሰፊው ገበያ ላይ መድረስ አልቻሉ። እናም በሀገሪቱ ውስጥ ደረጃውን የጠበቀ ለሕዝብ የሚሆን ተመጣጣኝ ዋጋ ያለው መኪና አልነበረም። የካቲት 11 1934 በጀርመን ዋና ከተማ በርሊን ትልቅ ዓለም አቀፍ የአውቶሞቢልና የሞተር ሳይክል ኤግዚቢሽን ተካሄደ። ይህም አዳዲስ የጀርመን መኪናዎችንና ሌሎች ፈጠራዎችን የሚያሳይ ትልቅ ዓመታዊ ዝግጅት ነበር። አዶልፍ ሂትለርም በግል በዝግጅቱ ላይ በመገኘት በዚያ ለነበረው ሕዝብ በጠቅላላ ንግግር አደረገ። ታዲያ በንግግሩ መጨረሻ ላይ ለሕዝቡ እንዲህ ሲል አንድ ነገር አልገባ። እያንዳንዱ የጀርመን ቤተሰብ ወይም አማካኝ ጀርመናዊ ሰራተኛ በቅርብ ጊዜ ውስጥ የራሱ የሆነ ተመጣጣኝ ቀላልና ሙሉ ቤተሰብ የመሸከም አቅም ያለው መኪና ይኖረዋል። እናም የጀርመን አዲሱ የአውቶባን መንገድ በእነሱ ተሞልቶ ማየት እፈልጋለሁ። ስለዚህ ከዚህ በኋላ መኪና በፍጹም የቅንጦት አይሆንም ሲል በተሰበሰበው የጀርመን ሕዝብ ፊት በታላቅ ድምፅና ወኔ አወጀ። ሕዝቡን በጭብጨባ ሐሳቡን ደገፈ። ምንም እንኳን በዛን ጊዜ ሐሳቡ ገና በመጠንሰስ ላይ ቢሆንም ነገር ግን ይህ የቮልስዋገን ወይም የሕዝብ መኪና ጽንሰ ሐሳብ የሕዝብ ትኩረትንና ተፈላጊነትን ለማግኘት የተደረገ የፖለቲካ ስትራቴጂ ነበር። ስለዚህ ሂትለር የአውቶባንን መንገድ በመኪና ለመሙላትና ታሪክ ለመቀየር በመኪና ኢንዱስትሪ ውስጥ ትልቅ የሚባል ስም ያላቸውን እንደ ፈርዲናንድ ፖርሽ ያሉ ትላልቅ ባለሙያዎችን መለመለ። ፖርሽ ከዚህ ቀደም ለጀርመናውያን ጥቂት ድንቅ የሚባሉ መኪናዎችን ዲዛይን በማድረግ አበርክቷል። ሂትለር ቮልስዋገንን ወይም የሕዝብ መኪና የሚለውን ጽንሰ ሐሳቡን ወደ ሕይወት ሊያመጣለት የሚችል ትክክለኛው ሰው እንደሆነ ስለሚያምን ቀላል የሆነች በሰዓት ከ100 ኪሎ ሜትር በላይ መንገድ መሄድ የምትችል በአውቶባን ሃይዌይ ላይ ያለ ችግር ለመጓዝ የሚያስችል አቅም ያላት ነዳጅ ቆጣቢ በ7 ሊትር ነዳጅ ከ100 ኪሎ ሜትር በላይ መጓዝ የምትችል ዋጋዋ ቀላል የሆነ ከ1000 የጀርመን ሬክስ ማርክ በታች ልትሸጥ የምትችል 2 ሰዎችን ከፊት 3 ሰዎችን ደግሞ ከኋላ መጫን የምትችል አነስ ያለች የቤተሰብ መኪና እንዲኖር ስለምፈልግ ሰርተህ አሳየኝ ሲል ለፖርሽ አዘዘው። እንግዲህ ይቺ መኪና የተሰጣት ዋጋ በወቅቱ ሞተር ሳይክል የሚሸጥበት ዋጋ ነበር። ምን ያህል ርካሽ እንደሆነች አስቡ። ስለዚህ ይቻል ይሆን የሚል ጥያቄ አስነሳ። እሱን አብረን እናየዋለን። በዚህ ጊዜ ታዲያ በጀርመን ውስጥ በፍጹም ማስከፋት ወይም ማስቀየም የማትፈልጉት ሰው ቢኖር እርሱም ያለምንም ጥርጥር አዶልፍ ሂትለር ነበር። ስለዚህ ፖርሽ ቢፈልግም ባይፈልግም እንዴት እንደሚያደርግ ግራ ቢገባውም ያለምንም ማመንታት በሙሉ ፈገግታ ሐሳቡን ተቀብሎ መስማማቱን ገለጸ። ነገር ግን እዚህ ጋር አንድ ትልቅ ችግር ነበር። ፈርዲናንድ ፖርሽ ትውልዱ የቼክ ዝርያ ሲሆን ናዚዎች ደግሞ በዘር የበላይነት ፕሮፓጋንዳቸው ከጀርመን ውጭ ያሉትን ዜጎች ከሰብአዊ ፍጡር በታች አድርገው የሚመለከቱ ናቸው። ስለዚህ ፖርሽ ስራውን እንዲሰራ ናዚዎች የግድ ዜግነት መስጠት ነበረባቸው። እናም መስጠት ሳይፈልጉ በድብቅ አደረጉት። እሱም ዜግነቱን ቀየረ። በ1934 በእርዳታ የጀርመን ዜግነትን አገኘ። በዚያን ወቅት ታዲያ የናዚ መንግስት ከጀርመን ውጭ ላሉ ዜጎች ጥሩ አመለካከት ስላልነበረው ፖርሽ ከዚህ በኋላ በአምባገነኑ በናዚ መንግስት የሚደርስበት አንዳች ነገር ሳይኖር በነጻነት ከጀርመን ዜጋ እኩል እንደ ልብ እንዲሆን በሚያስችለው ነጻነት ውስጥ ሆኖ ስራውን መስራት ጀመረ። ፈርዲናንድ ፖርሽ ለተለያዩ የመኪና አምራቾች ፈጣንና ከፍተኛ አፈጻጸም ያላቸውን ተሽከርካሪዎች በመንደፍ ለብዙ 10 ዓመታት ያሳለፈውን ልምዱን ፖርሽ ታይፕ 12 እና ፖርሽ ታይፕ 32 ከመሰሉ በጣም ስኬታማ ከሆኑለት ስራዎቹ በመነሳሳት አዲስ ለየት ያለ ንድፍ ለመስራት እንቅስቃሴ ጀመረ። በቀጣዮቹ ዓመታቶች ውስጥ ፖርሽ ቀላል፣ ርካሽና የራሷ የሆነ አየር ማቀዝቀዣ ሞተር ያላት መኪና ለመስራት ሲደክም ከቆየ በኋላ በመጨረሻም አስተማማኝና ነዳጅ ቆጣቢ አውቶሞቢል
ከ1 ሊትር በታች በሆነ ነዳጅ መንቀሳቀስ የምትችል ባለ 4 ሲሊንደር አቀማመጥ ያላት ድንቡሽቡሽ የቮልክስዋገን መኪና ፕሮቶታይፕ በአንድ ዓመት ውስጥ ሰርቶ አጠናቀቀ። በ1934 በተሳካ ሁኔታ የቮልክስዋገንን ወይም የሕዝብ መኪና ጽንሰ ሐሳብን የመጀመሪያ ዲዛይን ወይም ፕሮቶታይፕ ፖርሽ ለሂትለር አቀረበ። ሂትለርም ይህችን ፕሮቶታይፕ አይቶ በጣም ተደሰተ። ወዲያውም ወደ ምርት እንዲገባ በማሰብ ለግል የአውቶሞቲቭ ኢንዱስትሪዎች በጅምላ እንዲያመርቱ ጥያቄ አቀረበላቸው። ነገር ግን መኪና አምራቾቹ መኪናዋ ትርፋማነት ላይ የተመሰረተች ስላልነበረች እምቢታቸውን ገለጹ። ስለዚህ ሂትለር የቮልክስዋገንን ፕሮጀክት ሙሉ በሙሉ ከግል አውቶሞቲቭ ኢንዱስትሪ እጅ አውጥቶ በመንግስት በሚመራው የጀርመን ሰራተኞች ግንባር ወይም ጀርመን ሌበር ፍሮንት ተብሎ በሚጠራው ትልቅ ተቋም ስር በናዚ የመዝናኛ ፕሮግራም ፕሮጀክት ስም በተቋቋመ KDF ክራፍት ደርች ፍራይደ ወይም ስትሬንግስትሩ ጆይ በተባለ ተቋም ስር የመንግስት ተቋም እንዲሁም በማድረግ በመጨረሻም መንግስት በዚህ ተቋም ስር የራሱን የመኪና ማምረቻ ፋብሪካ ለማቋቋም ወሰነ። በዚህም መኪናውን ሙሉ ሂደት በሚቆጣጠረው KDF ስም መኪናዋ KDF ዋገን ወይም ስትሬንግስትሩ ጆይ ካር የሚል ስያሜ ተሰጣት። ዋገን ማለት መኪና ማለት ነው። በነገራችን ላይ ይህ KDF የተባለው ተቋም የተቋቋመበት ዋነኛው ዓላማ ለጀርመን ሰራተኞች ከሥራ በኋላ ባላቸው ጊዜ ደስታን የሚሰጥ የመዝናኛ ፕሮግራም እንዲያገኙ ተብሎ የታሰበ የመንግስት ፕሮፓጋንዳ ነበር። ለሰራተኞች የትርፍ ጊዜ ማሳለፊያና መዝናኛን የሚያቀርብ ሲሆን ከዛም ባለፈ ሌላ ትልቅ ጥብቅ ጉዳይ ነበረው። ይህም የሰራተኞችን የትርፍ ሰዓት ጊዜን ለመቆጣጠር ያደረገው ትልቅ ጥረት ነበር። መንግስት ለዜጎቹ ደህንነት ፈጽሞ ስለሚጨነቅ እንደሚንከባከባቸው እንዲያምኑ በማድረግ ገለልተኛ ማህበራትን ወይም የፖለቲካ እንቅስቃሴዎችን እንዳይፈጥሩ በቅርብ ርቀት ለመቆጣጠር ለመጠባበቅና ለመከላከል ያቀደው ስልት ነበር። በሂትለር ዘመን ዝቅተኛ የኑሮ ደረጃ ላይ ያሉ ጀርመናውያን እንኳን ሳይቀሩ ደስተኛና ኩሩ ሕይወት እንደሚኖሩ በማሳየት ደስተኛ፣ አንድነት ያለው መደብ የለሽ የጀርመን ማህበረሰብን ምስልና የናዚን አስተሳሰብ ማስተሳሰር ነበር። እንደ እውነቱ ከሆነ ናዚዎች የሚሰጡት ነፃነት በተደራጀ ደስታ ወይም በመንግስት ቁጥጥር ስር በሆነ ደስታ የመተካት ሂደት ነበር። እንደ ዊልሄም ጎስትሎፍ ባሉ የሽርሽር መርከቦች የእረፍት ጊዜያቸውን እንዲያሳልፉ ዝቅተኛ ዋጋ በማቅረብ በርካሽ ዋጋ ቲያትርና የኮንሰርት ቲኬቶችን እንዲያገኙ በማድረግ ወዳጃዊ የቤት ውስጥና የውጭ የስፖርት ሊጎች ባሉ እንቅስቃሴዎች ውስጥ እንዲሳተፉ በማድረግ የተለያዩ የአካል ብቃት ፕሮግራሞችን በመስጠት የእግር ጉዞዎችን በማዘጋጀት ትምህርታዊ ኮርሶችና ለህዝቡ ቃል የገባውን የቮልክስዋገን መኪና ባለቤት እንደሚሆኑ በመተረክ ናዚ ለጋስና ዘመናዊ የመንግስት አገዛዝ እንደሆነ የሚያሳይ ቅዠት ፈጥሮ የጀርመንን ህዝብ በተቀነባበረ ደስታ አደንቁረው በቁጥጥራቸው ስር አደረጉት። ሚሉሽን ባልሰማሽ ገበያን ባልወጣሽ አሉ አበው። የተሸረበለትን የሚያውቀው ምስኪን የጀርመን ማህበረሰብም የቀረበለትን የደስታ ህይወት ሳይጠይቅና ሳይጠራጠር ተቀብሎ ፀሐዩ መንግስታችን እያለ ያጣርም ጀመር። ድሮውንም ለህዝብ የሚፈልገውን ከሰጠኸው ሁሉም ነገር ያንተ ይሆናል አይደል የሚባለው? ነገር ግን ከፈገግታውና ከተቀነባበሩ መዝናኛ ጀርባ እውነተኛው የናዚ ዓላማ የነበረው ሰራተኞችን በስሜት ከአምባገነኑ ስርዓት ጋር ማቆራኘትና ማንኛውንም የነጻ አስተሳሰብ አሻራን በማጥፋት አርቲፊሻል ደስታን በመስጠት ህዝብን የመቆጣጠር ተልዕኮ ያለው ትልቅ የተቀነባበረ ሴራ ነበር። ለማንኛውም ግን ሂትለር ለዚሁ KDF ለተባለው ተቋም የቮልክስዋገንን ፋብሪካ ግንባታን በፍጥነት እንዲጀምር ጥብቅ የሆነ ትዕዛዝ አስተላለፈ። በ1938 ከረዥም ፍለጋ ጊዜ በኋላ ከ13ኛ ክፍለ ዘመን ጀምሮ ወልፍስበርግ ካስትል ተብሎ በሚጠራው ቤተ መንግስት አቅራቢያ በታችኛው ሳክሶኒ ውስጥ ብዙ ሰዎች በማይኖሩበት ገጠራማ አካባቢ የሚገኘውን የተንጣለለ ሰፊ መሬት ለፋብሪካው መቀመጫ ቦታ እንዲሆን ተመረጠ። ቦታው ወደ ሚትላንድ ካናል ዋና የባቡር መስመርና ሃይዌይ መዳረሻ አካባቢ ያለ በመሆኑ ስትራቴጂካዊ ቦታ ነበር። ስለዚህ የፋብሪካውን ግንባታ ሙሉ ቁጥጥር የተረከበው የKDF ተቋም መኪና የሚያመርተውን ፋብሪካ ፕሮጀክት ለማስጀመር የመሰረት ድንጋይ ለመጣል ትልቅ ዝግጅት አደረገ። በተዘጋጀው ስነ ስርዓት ላይም ሂትለር የመሰረት ድንጋይ ለመጣልና የአዲሷን የጀርመን ህዝብ ኩራት የሆነችውን የመኪና ፋብሪካን ለማስጀመር በቦታው ተገኝቷል። ከቆይታ በኋላ በቀይ ጨርቅ የተሸፈነችውን አዲሷን የቮልክስዋገን መኪና ፕሮቶታይፕ ለህዝቡ በይፋ አቀረበና አዲሷ የጀርመን ኩራት የሆነችው መኪና እነኋት ብሎ በታላቅ ድምፅ አበሰራቸው።
በዚያን ጊዜ ሂትለር ለሕዝቡ ባደረገው ታላቅ የአደባባይ ንግግር ላይ የኬዲኤፍ ዋገንን ፕሮቶታይፕ እያሳየ በቅርቡ እያንዳንዱ ጀርመናዊ ቤተሰብ የራሱ መኪና እንደሚኖረውና ኬዲኤፍ ዋገንን የግሉ አድርጎ በአውቶባን መንገድ ላይ እንደሚንሸራሸር በድጋሚ ቃል ገባ። ጀርመንን መልሶ ለመገንባት ኩራቷን ለመመለስና በናዚ አገዛዝ ውስጥ አንድነትን ለመፍጠር ከሕዝቡ ጋር ከገባው ሰፊ የተስፋ ቃል ጋር የሕዝብ መኪና የሚለውን ጽንሰ ሐሳብ አያይዞ ተናገረ። ሕዝቡም ሂትለርን አመነው። ገና እጁ ባልገባ ባልተረጋገጠ የተቀነባበረ ወሬ በፍጥነት የደስታ ጣሪያ ላይ የሚደርሰው ሕዝብም መኪና ሊኖረን ነው በማለት ከልቡ ተደሰተ። ሂትለርም በቀላል ድራሞች የሕዝቡን ልብ ማግኘት ቻለ። በዚህም ከሕዝብና ከመኪና አድናቂዎች ታላቅ ዕውቅናና ተቀባይነትን አገኘ። እናም የፋብሪካው የመሠረት ድንጋይ ተጣለ። አያይዞም ኬዲኤፍ ዋገንን የሚያመርት ፋብሪካ በሚገነባበት በዚያ ገጠራማ አካባቢ ላይ ለሰራተኞች የሚሆን አዲስ ከተማ በዚያው ተመሰረተ። ከዓመት ከምናምን ጊዜ በኋላ የጀርመን ተስፋ የሆነው ግዙፉ የመኪና ማምረቻ ፋብሪካ በሰሜን ጀርመን ፎለርስሌቨን አቅራቢያ በሰፊ አውላላ ሜዳ ላይ ተገነባ። ለፋብሪካው ሰራተኞች እንደ ማረፊያ የተመሰረተችው ከተማዋ ደግሞ መጀመሪያ ላይ ሲቲ ኦፍ ዘ ኬዲኤፍ ዋገን ኒር ፎለርስሌቨን ወይም በፎለርስሌቨን አቅራቢያ የምትገኝ የኬዲኤፍ የመኪና ከተማ ተብላ ተሰየመች። ሂትለር የኬዲኤፍ ዋገንን መኪና በ990 የጀርመን ሬክስማርክ እንዲሸጥም አዘዘ። ይህ ዋጋ ለሕዝቡ ተመጣጣኝ ለማድረግ የታሰበ ሲሆን በወቅቱ ይህ ገንዘብ በዶላር 396 የአሜሪካን ዶላር አካባቢ ሲሆን በዛሬው የዋጋ ተመን ስናየው ደግሞ ከ6000 የአሜሪካን ዶላር ያነሰ ነበር። ነገር ግን የቮልስዋገን ፋብሪካ ምርት ለማምረት ገና ዝግጁ ስላልነበር ብሎም ብዙ ጀርመናውያን በገንዘብ ችግር ውስጥ የነበሩ በመሆናቸው ምክንያት የናዚ መንግሥት ይህንን የሕዝቡን ችግር ይፈታል ብሎ ያሰበውን ኬዲኤፍ ዋገን ሴቪንግ ፕላን የተሰኘ የቁጠባ ሥርዓትን አስተዋወቀ። ይህም እያንዳንዱ ጀርመናዊ ሙሉ የመኪናውን መግዣ ዋጋ 990 ሬክስማርክ እስኪሞላላቸው ድረስ በየሳምንቱ 5 ሬክስማርክ እንዲከፍሉና ከ4 ዓመት ባነሰ ጊዜ ውስጥ ኬዲኤፍ ዋገንን የግላቸው እንዲያደርጉ የሚያስችል ሥርዓት ነበር። በሰዓቱ 5 ሬክስማርክ ማለት በጣም አነስተኛ በመሆኑ ለአብዛኛው ጀርመናዊ ተስማሚና ተመጣጣኝ ዋጋ ነበር። ስለዚህ በዚህ ዕድል ተጠቃሚ ለመሆን ከ336000 በላይ የሆኑ ሰዎች በተጀመረ በአጭር ጊዜ ውስጥ መመዝገብ ችለዋል። በወቅቱ ደግሞ ፋብሪካውን ወደ ምርት ለማስገባት የሚያስችል ማሽነሪዎችንና መሠረታዊ ነገሮችን ገና እያሟሉ ስለነበር አልቆ ማምረት እስኪጀምር ድረስ ሕዝቡ በደንብ መቆጠብ ቻለ። ከዛም በአጭር ጊዜ ውስጥ የናዚ መንግሥት ከ280 ሚሊዮን በላይ ሬክስማርክ ከሕዝቡ መሰብሰብ ቻለ። ገና ከዚህ በኋላ ገቢው ይቀጥላል። እናም በተቻለ ፍጥነት ፋብሪካው ምርት ማምረት እንዲጀምር ተደረገ። በዚህ መሃል ግን በአዶልፍ ሂትለር የሚመራው የናዚ መንግሥት የጀርመንን መሬት ለማስፋትና ጀርመን ሕዝቦቿ ለእርሻ ለመኖሪያና ኢንዱስትሪን ለማስፋፋት ተጨማሪ መሬት ያስፈልጋታል በሚል እሳቤ ምስራቃዊ አውሮፓን በተለይም ፖላንድንና ሶቪየት ኅብረትን ጨምሮ ጀርመኖች የሚሰፍሩባቸው አካባቢዎች ሊሆኑ እንደሚገባ አድርጎ ያስብ ስለነበር እንዲሁም ከአንደኛው የዓለም ጦርነት በኋላ በ1919 በተደረገው የቬርሳይስ ስምምነት የጀርመንን ግዛት የገፈፈና ከባድ ገደቦችን የጣለ ስለነበር ሂትለር እነዚህን ኪሳራዎች ለመቀልበስና የጀርመንን ኃይል መልሶ ለመገንባት በማሰብ ፖላንድ ጀርመናውያን በታሪክ የኛ ነው ብለው የሚያስቡትን እንደ የፖላንድ ኮሪደርና ዳንዚንግ ያለውን መሬት ወርሳለች ብሎ በማሰብ በተጨማሪም የምዕራባውያንን ኃይል ለመፈተን ድንገተኛና ያልተጠበቀ ፈጣን የታንክ የፕሌንና የእግረኛ ጥቃት በፖላንድ ላይ በመጀመሩ ምክንያት የሁለተኛው የዓለም ጦርነት ተቀሰቀሰ። በዚህ ጊዜ የቮልስዋገን ፋብሪካ ለሳምፕል ያህል 10 የማይሞሉ መኪኖችን አምርቶ የነበረ ሲሆን ነገር ግን በተቀሰቀሰው ጦርነት ምክንያት ሂትለር ፋብሪካውን ሙሉ በሙሉ የጀርመንን ጦር እንዲያግዝ የጦር መሳሪያዎችንና ተሽከርካሪዎችን ብቻ እንዲያመርት ቀጭን ትዕዛዝ አስተላለፈ። ይህ ሁሉ ግን ዝም ብሎ የተፈጠረ አጋጣሚ አልነበረ። ሂትለር ለጀርመን ሕዝብ በሚል ሰበብ የመኪና ማምረቻ ፋብሪካ አቋቋመ። ለህብረተሰቡ በተመጣጣኝ ዋጋ ለማቀረብ በሚል ምክንያት ደግሞ በሳምንት 5 ሬክስማርክ ብቻ እንዲከፍሉ አደረገ። አሁን ፋብሪካውም ተሰርቶ አለቀ። ገንዘብም በበቂ ሁኔታ ከሕዝቡ በሚያስደንቅ ቲያትር ተሰበሰበ። ታዲያ አሁን ምን ቀረ? ምንም። ድሮንም የሂትለር ሐሳቡና ምኞቱ ታላቋ ጀርመንን መፍጠር ነበርና
ለዚህም የሚያስፈልገው የጦር መሳሪያ ነበር። እሱንም በመኪና ማምረቻ ሰበብ የጦር መሳሪያ ማምረቻ አቋቋመ። ለዜጎች እያለ ብዙ አሪፍ መዝናኛዎችን እያቀረበ ህዝቡን እንዲሰራ ከሥራ በኋላ ደግሞ እንዲዝናና በማድረግ ለነሱ ያሰበ መስሎ አሻጥሩን ውስጥ ለውስጥ ያለምንም ተቋሚና ጣልቃ ገብነት የናዚ መንግስት እቅዱን አከናወነ። መኪና አገኛለሁ እነዳለሁ ብሎ ሳንቲሙን በየሳምንቱ ሲቀፈቅፍ የነበረው የጀርመን ህዝብ በጉጉት ሲጠብቃት የነበረችውን የኬዴፍ ዋገን መኪና ፋብሪካን አምባገነኑ የናዚ መንግስት ቀይሮ የጦር መሳሪያና ተሽከርካሪ ማምረቻ አደረገው። ፋብሪካውም የታዘዘውን ግዳጅ መወጣት ጀመረ። የናዚ መንግስት ለጀርመን ህዝብ እንዲጠብቅ ከመናገር ይልቅ ህዝቡ ያጠራቀመውን ሳንቲም ለጦርነቱ ዓላማ ማስፈጸሚያ ያደረገው። እንደ እውነቱ ከሆነ እቅዱ ገና ከመጀመሪያው ማጭበርበሪያ ነበር። የናዚ እቅድ ኬዴፍ ዋገንን ለአማካኙ የጀርመን ነዋሪ ብቻ አስቦ አልነበረም። ይልቁንም ለናዚ የጦር ኃይል የሚያገለግሉ የጦር ተሽከርካሪዎችንና መሳሪያዎችን የሚያመርት ፋብሪካ ለመገንባት የታቀደ በህዝብ መኪና ስም ሽፋን የተጀመረ ሴራ ነበር። ፋብሪካውም ቀደም ብሎ ያመረታቸውን ጥቂት መኪኖችን ከፍተኛ ለሆኑ የናዚ ባለስልጣናት እንዲሰጡ አደረገ። ገንዘባቸውን ያፈሰሱ ተራ ዜጎች ግን እንኳን መኪና ሊያገኙ ገንዘባቸውን ተበልቶ ቀረ። ሂትለር በመጀመሪያ ለጀርመን አማካኝ ህዝብ 5 ሰው የሚጭን ቮልክስዋገን መኪና እሰራለሁ ብሎ ያቀደውን ሐሳብ ትቶ አሁን ጦርነቱን ለማሸነፍ አስፈላጊ የሆኑ በአስቸጋሪ ሁኔታዎች ውስጥ እንኳን ሳይቀር በአስተማማኝ ሁኔታ ሊሰሩ የሚችሉ ለጀርመን ጦር ቀላል ክብደት ያላቸውን 3 ሰውና 1 ቦን መትረየስን መሸከም የሚችሉ በማንኛውም ጊዜ በድብቅ እንደ ወታደራዊ ማሽን ማገልገል የሚችሉ ወታደራዊ ተሽከርካሪዎች እንዲሰራለት ለፈርዲናንድ ፖርሽ ሐሳብ አቀረበ። ፖርሽ ይህንን የታዘዘውን መኪና ለመስራት ከባዶ መጀመሪያ አልተጠበቀበትም። ይልቁንም ከኬዴፍ ዋገን ብዙ አካላትን ተጠቅሞ በአንድ ወር ጊዜ ውስጥ ኪዩቢል ዋገን የተሰኘ የጦር መኪና ሰራ። ይህች በዚህ የጦርነት ጊዜ ውስጥ ከተፈጠሩ የጦር ተሽከርካሪዎች ውስጥ አንዷና በጣም ታዋቂ የሆነችው ታይፕ 82 ኪዩቢል ዋገን የተሰኘችው ባልዲ መሰል መኪና በፈርዲናንድ ፖርሽ ዲዛይን የተደረገች ሲሆን ከጦርነቱ በፊት ከነበረችው የኬዴፍ ዋገን ቻንሲ በመጠቀም የተሰራች አስገራሚ መኪና ነበረች። በጠፍጣፋው የታችኛው ቻንሲ ክፍል በቀላል ፍሬምና በቀላል ሜካኒዝም የተሰራችው ለጀርመን ጦር ጠቃሚ የሆነችው የኪዩቢል ዋገን መኪና ለአሜሪካ ጂፕ መኪና የመልስ ምት ሆነች። በጭቃ በበረዶና በድንጋያማ መሬት ላይ በቀላሉ ልትጓዝ የምትችለው ተሽከርካሪዋ በአየር የሚቀዘቅዝ የኋላ ሞተር ያላት፣ ቀዝቃዛውን የሩሲያ ክረምትና የሰሜን አፍሪካን የሚያቃጥል በረሃዎችን እንኳን መቋቋም የምትችል ድንቅ ተሽከርካሪ ነበረች። ይህች ተሽከርካሪ በፖላንድ ወረራ ወቅት የጀርመንን ጦር በከፍተኛ ሁኔታ አገልግላለች። የፖርሽ መሐንዲሶች በዚህ ብቻ አላበቁም። የኪዩቢል ዋገንን ቅርጽ ወደ ሌላ ሞዴል በመቀየር እንደ 166 ሽዊም ዋገን ወይም የመዋኛ መኪና ወደሚባል አምፊቢያን ተሽከርካሪ ቀይረዋታል። ይህም ለጦርነቱ በየብስ በውሃ ላይና በውሃ ውስጥ እንኳን ሳይቀር መጓዝ የምትችል ባለ 4 ጎማ መኪና ከኋላ የሚታጠፍ ፕሮፔለር ያላት ጀልባ ትመስል ነበር። ወታደሮች በቀጥታ ወደ ወንዝ ውስጥ ገብቶ ለመንዳት ከፈለጉ ፕሮፔለሩን ወደ ታች ገልብጠው በውሃ ላይ እንደፈለጉ መንሸራሸር ይችላሉ። በጭቃማና ረግረጋማ ቦታዎች፣ በጎርፍ በተጠለቀለቁ መንገዶችና በወንዝ ማቋረጫ ተልዕኮች ውስጥ ሽዊም ዋገን እጅግ በጣም ጠቃሚ ተሽከርካሪ ነበረች። ከ1942 እስከ 1944 ባለው ጊዜ ውስጥም ከ14000 በላይ ሽዊም ዋገንን በማምረት በታሪክ ውስጥ እጅግ በብዛት የተመረተ አምፊቢያን መኪና አድርጓታል። እንደ የምስራቅ ግንባር ባሉ ብዙ ጊዜ ከባድ ተሽከርካሪዎችን በሚያቆሙ ወንዞችና ረግረጋማ ቦታዎች ውስጥ በማለፍ ትልቅ ጠቀሜታ የነበራት ተሽከርካሪ አድርጓታል። በመቀጠል የፖርሽ መሐንዲሶች ለአዛዥ መኮንኖች የበለጠ ተሻሽላ የተሰራችውን የታይፕ 87 ኮማንደር ዋገን መኪናን ሰሩ። ይህም የሽዊም ዋገንን ሙሉ ዊል ድራይቭ ሲስተምና በጥንካሬ ደግሞ ከኬዴፍ ዋገን ውብ አካላት ጋር በማጣመር የተሰራች ምርጥ የአመራሮች መኪና ናት። እነዚህ ተሽከርካሪዎች በወቅቱ ብርቅዬ ነበሩ። በተለይ ደግሞ በሰሜን አፍሪካ በተደረጉ ዘመቻዎች ወቅት ለዌሄርማርት ከፍተኛ ደረጃ ላላቸው መኮንኖች በትንሽ ቁጥር ብቻ የተሰሩ ብርቅዬ ተሽከርካሪዎች ነበሩ። ለህዝቡ በሚል ዲስኮር የተጀመረው የቮልክስዋገን ፋብሪካ አንድም ጀርመናዊ መኪና ሳያገኝ ይባሱኑ በትጋት መኪና ለመግዛት ብለው ያጠራቀሙትን ሳንቲም አምባገነኑ የሂትለር መንግስት የህዝቡን ገንዘብ ለጦርነቱ ከዋለ በኋላ
ያው ሁሉ ሕዝብ ተስፋ ቆርጦ ባዶ እጁን በቀረበት ሰዓት ይለይላችሁ ብሎ አይደለም መኪና ለሕይወታቸው እንኳን አስጊ የሆነ ጦርነትን አመጣባቸው። በ1940 የቮልስዋገን ኬዲኤፍ ዋገን ፋብሪካ ሙሉ በሙሉ በመድፍና በቦኑ መትረየስ ላይ የተኮሩ ወታደራዊ ተሽከርካሪዎችን የሚያመርት የናዚ የጦር ፋብሪካ ሆነ። ሂትለር ጀርመንን ወደ አጠቃላይ የጦርነት ሀገርነት ቀይሮ እያንዳንዱ ሕይወት፣ ሕልምና ሥራ ወደ ጦር ሜዳ የሚዞርበት ሀገር አደረጋት። በአንድ ወቅት ኬዲኤፍ ዋገንን እንዲያመርቱ የተጠየቁት የግል የመኪና አምራች ፋብሪካዎችም ሳይቀሩ አሁን በግዳጅ የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን እንዲያመርቱ ተደረጉ። ይባስ ብሎ የናዚ መንግሥት የጀርመንን ሕዝብ አሁን ሀገራችን በጦርነት አግዙ በማለት በግዳጅ ወንዶችን ወደ ጦር ሰራዊቱ እንዲገቡ፣ ሴቶችን ደግሞ ፋብሪካዎችና እርሻዎች ውስጥ እንዲሰሩ አደረገ። ቀጠለና የናዚ መንግሥት ሚዲያውን ተቆጣጠረ። ከዛም ተቃውሞን አፍኖ ሀገሪቱን በፕሮፓጋንዳ ሙዚቃና ንግግር መስዋዕትነትንና ለመሪ ታዛዥነትን ማወደስና መስበክ ጀመረ። ምግብ፣ ማገዶና ልብስ ለሕዝቡ በአነስተኛ መጠን ይሰጣል። ሕፃናት እንኳን ሳይቀሩ ለሂትለር ታማኝ እንዲሆኑና የናዚን መንግሥት እንዲያገለግሉ ተደርጎ በተቀረጸው የወጣቶች ማዕከል ውስጥ እንዲገቡ ተደረገ። የለውጥና የአንድነት ቃል ኪዳን ሆኖ የተጀመረው የናዚ አገዛዝ እያንዳንዱን ጀርመናዊ በሂትለር የማሸነፍ የጦርነት ሥርዓት ውስጥ በማስገባት ወደ ፍርሃት፣ ቁጥጥርና ማለቂያ የለሽ የጦርነት ሕይወት ውስጥ ዘፈቃቸው። ሽንፈትን መቀበል፣ ትችትን መሰንዘር፣ አልፎ ተርፎም የውጭ ሬዲዮን ማዳመጥ ለእስርና እስከ ሞት ሊዳርግ የሚችል ትልቅ ማስጠንቀቂያ ነበር። ዜጎች ለጦርነቱ እንደ ብረት፣ ጎማና ገንዘብ ያሉ ነገሮችን እንዲለግሱ ይታዘዛሉ። ናዚዎች ሰዎች ታዛዥ እንዲሆኑ ለማድረግ ግዙፍ ሰልፎችን፣ የሀገር ፍቅርን የሚያነሳሱ ዘፈኖችንና ማስፈራራትን ተጠቅሟል። የናዚ መንግሥት ጦርነቱን የጀርመንን ዘር ለመጠበቅና ጠላቶቼ ናቸው የሚላቸውን አይሁዶች፣ ኮሚኒስቶችና ሌሎች ጥፋተኛ ናቸው ብሎ የሚወቅሷቸውን አካላት ለማጥፋት የተቀደሰ ተልእኮ አድርጎ ለሕዝቡ ይደሰኩራቸዋል። ነገር ግን ጦርነቱ በጣም እየጠነከረ ሲመጣ ጀርመን ተጨማሪ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች ያስፈልጓት ጀመር። ስለዚህ የኬዲኤፍ ዋገን ፋብሪካ እንደ አስፈላጊነቱ በፍጥነት አምርቶ ማቅረብ አልቻለም። ምክንያቱም በቮልስዋገንም ሆነ በሌሎች ፋብሪካዎች ውስጥ ያሉ ሰራተኞችና እየመጣ ያለው ማለቂያ የሌለው ትዕዛዝ መጠን ሊመጣጣን አልቻለም። ብሎም የጀርመንን ሕዝብ ለጦርነቱ እየማገደ ስለነበር የሰራተኛው ቁጥር ከትዕዛዙ አንጻር አንሶ ተገኘ። ታዲያ ይህንን የሰራተኛ እጥረት ለመሙላትና ምርቱ እንዲቀጥል ለማድረግ የናዚ መንግሥት የግዳጅ ሰራተኞችን ማለትም የሶቪየት የጦር እስረኞችን፣ የፖላንድ ሲቪሎችን፣ ስደተኛ ሰራተኞችንና የአይሁድ እስረኞችን ከማጎሪያ ካምፖች እያመጡ እንደ ባሪያ ያሰሯቸው ጀመር። በወልፍስበርግ ከተማ በቮልስዋገን ፋብሪካ አቅራቢያ የሳተላይት ካምፖችን በማቋቋም በሺዎች የሚቆጠሩ የጉልበት ሰራተኞችን እያጎሩ ጭካኔ በተሞላበት ሁኔታ ማሰራት ጀመሩ። አስተዳደጋቸው ምንም ይሁን ምን እነዚያ ሁሉ የጉልበት ሰራተኞች ከሰው በታች እንደሆኑ ይነገራቸው ነበር። በቂ መኖሪያ ቤትም የላቸው፣ በቂ ምግብም አይሰጣቸው። ብቻ በአሰቃቂ ሁኔታ ለረጅም ሰዓታት እንዲሰሩ ይገደዳሉ። ብዙዎቹ ደግሞ እስኪሞቱ ድረስ ይሰሩ ነበር። እንደውም አንድ ፖላንዳዊ የግዳጅ ሰራተኛ ከጊዜ በኋላ ወደ ቦታው በመሄድ የነበረውንና የተሰማውን ስሜት በማስታወስ እንዲህ ብሎ ነበር። በዚያን ጊዜ ባሪያ እንደሆንኩ ተረድቼ ነበር። በመጀመሪያዎቹ በኬዲኤፍ ከተማ ቀናቶች ውስጥ እኔ ሊሰራ ከሚችል ዕቃ በታች ምንም እንደሆንኩ እንዳስብና እንድገነዘብ ያደርጉኝ ነበር በማለት የነበረውን አስከፊ ሁኔታ ገልጿል። በጦርነቱ ወቅት ከመላው አውሮፓ በግዞትም በስደትም ብሎም በምርኮም የሚመጡ በሺ የሚቆጠሩ ወንዶችንና ሴቶችን በቮልስዋገንና በሌሎች ፋብሪካዎች ውስጥ በግዳጅ እንዲሰሩ ያደርጓቸዋል። እንዲሁም በወልፍስበርግ ዙሪያ በኑዌንጋማ መንደር አቅራቢያ ከ85 በላይ የሆኑ ትናንሽ ካምፖችን አቋቋሙ። ይህም በዋነኝነት ለቮልስዋገንና ለሌሎች ፋብሪካዎች የጉልበት ሰራተኞችን የሚያቀርብ ከተለያዩ ሀገር የሚመጡ የግዳጅ ሰራተኞችን የሚያጉሩበት ካምፕ ነበር። ሁኔታዎች እጅግ በጣም ጭካኔ የተሞላባቸው ነበሩ። ወደ 10 ሺህ የሚጠጉ ሰዎች በፋብሪካ ውስጥ በባርነት ይሰራሉ። በናዚ የዘር ተዋረድ መሰረት የሰራተኞች አያያዝ ወይም እንክብካቤ ደግሞ በጎሳ የተለያየ ሲሆን አውሮፓውያን ትንሽ የተሻለ እንክብካቤ ሁኔታ ሲያገኙ፣ ሆላንዳውያን፣ ሩሳውያንና አይሁዶች ግን እጅግ የከፋ በደልና ግፍ ይደርስባቸው ነበር። ምንም እንኳን አንዳንዶች ከአንዳንዶቹ የተሻለ እንክብካቤና አያያዝ ቢያገኙም
ነገር ግን ሁሉም የቮልክስዋገን ሰራተኞች ከመጠን በላይ የሚሰሩ የተራቡና በቅዝቃዜ የተቸገሩ ነበሩ። በይበልጥ ደግሞ በቮልክስዋገን ፋብሪካ ውስጥ ባለው የሕፃናት ማቆያ ውስጥ ሕፃናት ላይ ከተከሰቱት አሳዛኝ ሁኔታዎች ጋር ሲነጻጸር የትላልቆቹ ስቃይ ምንም ማለት አልነበረም ማለት ይቻላል። ከ1943 በፊት በግዳጅ ሰራተኞች ካምፕ ላይ የነበረው የናዚ ፖሊሲ እርጉዝ ሴቶችን ወደ ትውልድ ሀገራቸው እንዲመለሱ ያደርግ ነበር። ይህ ሥርዓት ደግሞ ሁሌም የሚፈጽም ነበር። ነገር ግን ብዙ ሴት ሰራተኞች እርግዝናን ከዛ አስከፊ ሁኔታ ማምለጫ ሰበብ እያደረጉት አብዛኞቹ ሴቶች ወደ ሀገራቸው በመሄዳቸው ምክንያት የቮልክስዋገን ፋብሪካ የሰራተኞች ቁጥር እየቀነሰ ሲመጣና የቮልክስዋገን የሰራተኞች ፍላጎት እያደገ ሲሄድ ደንቡ ተለወጠ። በዚህ ምክንያት የቮልክስዋገን ፋብሪካ ኪንደርሄም ወይም የቮልክስዋገን የሕፃናት ማቆያ መንደርን ከፋብሪካው ውጭ ገነባ። እናም በውጤቱ የናዚ መንግስት አዲስ ለሚወለዱ ልጆች በቅርብ ሕፃናት ማቆያ አቋቋመና እናቶች በዚያ እንዲወልዱ ከዚያም ወዲያው ወደ ስራቸው እንዲመለሱና ስራቸውን እንዲቀጥሉ አደረገ። የሕፃናት ማቆያውን ወይም ኪንደርሄምን የማስተዳደር ቀጥተኛ ኃላፊነት የነበረው ቮልክስዋገን ነው እንጂ ናዚ አይደለም በሚል ትርክት እናቶችን ልጆቻቸውን በጥሩ ሁኔታ እንደሚንከባከቡላቸው የተሳሳተ ተስፋ በመስጠት እዚያው እንዲወልዱ አደረጓቸው። በሚያሳዝን ሁኔታ ግን ስህተት ነበር። እናቶች ከወለዱ በኋላ ልጆቻቸውን ለመጎብኘት እንኳን ሲፈልጉ ልዩ ፈቃድ ማግኘት ነበረባቸው። ፈቃዱን እንኳን አግኝተው ልጆቻቸውን ለማየት ሲመጡ ግን ሕፃናቶቹ በቁስሎች በትንክሻዎች ተሸፍነው በቸልተኝነት ታመው ያገኟቸው ነበር። ሁኔታውን ከተቃወመችው ሂልዳ ላመር በስተቀር የሕክምና ሰራተኞቹ ሕፃናቶችን ለመርዳት ትንሽ ጥረት እንኳን አላደረጉ። እርሷም ዝም ለማለት ፈቃደኛ ባለመሆኗ ወደ ማጎሪያ ካምፕ እንደምትባረር ተደጋጋሚ ዛቻ ይደርስባት ነበር። ማቆያው በደንብ ያልተደራጀና ከእንጨት የተሰሩ ተራ ቤቶች ሲሆኑ የተጨናነቁ ንጽህና የሌላቸውና በነፍሳትና በተባይ የተወረሩ ቤቶች ነበሩ። በዚህ አስቀያሚ ቦታ ውስጥ የተቀመጡት ሕፃናት ብዙውን ጊዜ ችላ ይባላሉ። ምግብም ቢሆን በአግባቡ አይሰጣቸው። እንዲሁም በቅዝቃዜና የንጽህና እጦት ባለበት በባዶ ቤት ውስጥ ብቻቸውን ይተዋሉ። የባሰው ነገር ደግሞ የስታፍ አባላቱ አንድም እንክብካቤ ለልጆቹ አለማድረጋቸው ሲሆን ጭራሽ ዶክተሮቹ ሁኔታውን በፍጹም አይከታተሉ። ፍጹም ቸልተኞችም ነበሩ። በሳምንት አንዴ ብቻ ለመታየት ያህል ይመጡና ደቂቃ ሳይቆዩ ይወጣሉ። ነርሶቹም ቢሆኑ እንደዛው። ቢያንስ እንኳን ምሽት ላይ መስኮቶቹን እንዲዘጉላቸውና ቅዝቃዜው ሕፃናቶቹ ላይ እንዳይበረታ እናቶቻቸው ነርሶቹን ደጋግሞ ቢጠይቋቸውም ነገር ግን ምን አገባን በሚል አይነት አኳኋን እምቢታቸውን ገለጹ። ምክንያቱም አብዛኛውን የጀርመን ማህበረሰብ በናዚ አስተሳሰብ የተጠመቁና የደነቆሩ ስለነበሩ ከጀርመን ውጭ ያሉ ዜጎች ለእነሱ እንደ ጠላቶቻቸው ስለነበሩ ስለ ሕይወታቸው ምንም ግድ አይሰጣቸው። ጠላትን መንከባከብ ደግሞ የማይታሰብ ነገር ነው። ስለዚህ እናቶች ልጆቻቸውን ይንከባከባሉ በተባሉ ሰዎች እየተሰቃዩና እየሞቱ እንደሆነ እያወቁ ምን ማድረግ አለመቻላቸው ያንገበግባቸዋል። በደንብ ያልተመገቡና ተገቢ የሕክምና እንክብካቤ ሳይደረግላቸው የቀሩ የእነዚያ የጨቅላ ሕፃናት ሞት በአሳዛኝ ሁኔታ ዕለት ዕለት እየጨመረ መጣ። ቢያንስ ከ300 እስከ 400 የሚሆኑ ሕፃናት በተመጣጠነ ምግብ እጥረት፣ በንጽህና ጉድለት፣ በቸልተኝነትና በበሽታዎች ይሞታሉ። እናቶች ልጆቻቸውን ለመጠበቅና ለማዳን አልቻሉ። የወለደ አንጀት ልጁ ታሞ እየተሰቃየና እያለቀሰ እንደሆነ እያየ ሲሞት ከማየትና አምርሮ ከማልቀስ በቀር ምንም መፍትሄ አልነበረም። እናቶችም ምንም ነገር ማድረግ ባለመቻላቸው ይጸጸታሉ። በኪንደርሄም ውስጥ ያለው አሰቃቂ ሕይወት በቀጥታ የግዳጅ ጉልበት ሥርዓትና የናዚ አገዛዝ ለሰው ልጅ ሕይወት ያለውን ንቀትና ቸልተኝነትን በቀጥተኛ ውጤት ያሳየ ነበር። በአጠቃላይ የቮልክስዋገን ኪንደርሄም ሊታሰብ የማይችል ከባድ የስቃይ ስፍራ ነበር። በኋላም ሁሉም ነገር ካለፈ በኋላ እናቶች ስለ ሁኔታው ሲናገሩ የልጆቻቸውን ስቃይ ለማስታገስ ምንም አይነት ነገር ማድረግ ስለማይችሉ ብቻ በስውር ተደብቀው እየሄዱ ልጆቻቸውን ለማብላትና ለመንከባከብ ይሞክሩ እንደነበርና የእነዚያን ሕፃናት ያልተገደበ መከራና ለቅሶ እያዩ ያለቅሱ እንደነበር ተናግረዋል። የኪንደርሄም እውነተኛ ዓላማው ሕይወትን ማዳን ሳይሆን ሥራው እንዳይስተጓጎልባቸው እናቶችን በተቻለ ፍጥነት እንዲወለዱ የልጆቻቸው ነገር እንዳያሳስባቸው በማድረግ ወደ ሥራቸው እንዲመለሱ ማሳመኛ ዘዴ ነበር። እንዲሁም የሠራተኛ ቁጥር እንዳይቀንሰባቸው ተብሎ የታቀደ የስግብግብነትና የግዴለሽነት ፍላጎት ማስፈጸሚያ ነበር።
ይህ ሁኔታ የአጋሮቹ ኃይል የሚባሉትን ዩናይትድ ኪንግደም፣ ዩናይትድ ስቴትስ፣ ሶቪየት ዩኒየን እና ሌሎች ሀገሮችን ጨምሮ አንድ ላይ በመሆን በህብረት ጀርመንን እስከወረሩበት ጊዜ ማለትም እስከ 1945 ድረስ ቀጥሎ የነበረ ሲሆን በኋላም ከእነዚሁ የአጋሮች ኃይል ጋር በተደረገ ከባድና አሰቃቂ ጦርነት የጀርመን ጦር እየተዳከመ መጣ። በዚያ የጀርመን ጦር አቅም ማነስ ላይ የአጋሮቹ ጦር ከፍተኛ የቦምብ ጥቃቶችን በቮልስዋገን ፋብሪካ ላይ ሰነዘሩ። ጀርመን ከፍተኛውን የጦር መኪናና ሌሎች ለጦርነቱ የሚያስፈልጉ ግብአቶችን የሚያመርትላት ፋብሪካዋና ምንም የማያውቁ ንጹሃን ዜጎቿ ሕይወት ላይ ከፍተኛ ጉዳት ደረሰ። ሌላኛው ነገር ደግሞ የግዳጅ ሰራተኞችን የሚጠቀመው የቮልስዋገን ፋብሪካ ብቻ አለመሆኑ ነው። ይልቁንም እንደ ሜርሴዲስ ቤንዝ፣ አውቶ ዩኒየን እና BMW ያሉ የጀርመን አምራቾችም በግዳጅ የጉልበት ሰራተኛ ላይ ጥገኞች ነበሩ። ሌላው ደግሞ ብዙዎቹ የናዚ የጦር መኪኖችና መሳሪያዎች የተገነቡት በጀርመን ባለቤትነት በተያዙ ፋብሪካዎች ውስጥ ብቻ ሳይሆን በጀርመን ውስጥ በሚሰሩ የአሜሪካ ፋብሪካዎች ውስጥ ጭምር ነበር። የአሜሪካ የመኪና አምራቾች የሆኑት ፎርድ እና ጄኔራል ሞተርስ በጀርመን ቅርንጫፎች ስለነበሯቸው እነሱም የግዳጅ ሰራተኛን ይጠቀሙ ነበር። ከጦርነቱ በፊት ፎርድ እና ጂኤም ሞተርስ ቀድሞውንም የጀርመን የመኪና ገበያን ተቆጣጥረውት ስለነበር የጀርመን የመኪና አምራቾች ወደ ሙሉ ወታደራዊ ምርት ሲሸጋገሩ እነዚህም የአሜሪካ ካምፓኒዎች ተሽከርካሪዎች በማቅረብ ረገድ ወሳኝ ሚና ተጫውተዋል። ጀርመንና አሜሪካ በጦርነቱ እየተዋጉ በቢዝነስ ግን ሽርክ ነበሩ። የአሜሪካ ፋብሪካዎች ለአሜሪካ ወታደሮች ሞተሮችን ሲገነቡ፣ በጀርመን ያሉ የጂኤም እና የፎርድ ፋብሪካዎች ደግሞ ለናዚዎች የቦምብ አውሮፕላኖችንና የጄት መወንጨፊያ ሲስተሞችን ያመርታሉ። ፎርድ ከሌሎች የጦር መሳሪያዎች በተጨማሪ የሪች መካከለኛና ከባድ የጭነት መኪናዎችን ከግማሽ በላይ አቅርቧል። እነዚህ ካምፓኒዎች ትርፋማ ሲሆኑ፣ የጀርመን ፋብሪካዎች ግን በህብረቱ ኃይል የቦምብ ጥቃት ዋነኛ ኢላማ ሆነዋል። ቮልስዋገንም ቢሆን በማያቋርጥ የጥፋት ዘመቻ ውስጥ ኖሯል። የሚገርመው ነገር የቮልስዋገን ፋብሪካ በአብዛኛው የጦርነቱ ወቅት ለጠላት ኃይል ቅርብ ሆኖ የተቀመጠ ሲሆን ነገር ግን ሳይታወቅበትና ሳይነካ ለብዙ ጊዜ ቆይቶ ነበር። ምክንያቱም ቦታው ለግንባር መስመር በጣም ቅርብ ስለነበር አጋሮቹ ፋብሪካው እስከ 1944 መጨረሻ ድረስ በዚያ መኖሩን እንኳን አላወቁ። በዚያን ጊዜ ናዚዎች አብዛኛውን ማሽነሪዎቻቸውን ለመጠበቅ ሲሉ ወደ የመሬት ውስጥ ምሽግ አዘዋውሯቸው ነበር። ሆነም ቀረ ግን ፋብሪካው በመጨረሻ ሲገኝ የህብረቱ ኃይሎች በቦምብ ደበደቡት። ነገር ግን በዚያን ጊዜ ቮልስዋገን ለናዚ መንግስት ከ66000 በላይ ወታደራዊ ተሽከርካሪዎችን ያመረተ ነበር። ብቻ የህብረቱ ኃይሎች ሲቲ ኦፍ ስትሬንግዝ ትሩ ጆይ እየተባለ የሚጠራውን ከተማም በማውደም የቀድሞውን የጀርመንን የተስፋ መሬት ብቻ አስቀርቶ ጦርነቱ ተጠናቀቀ። ቮልስዋገንን በተመለከተ የሚያስተዳድረው አካል በናዚ የሚመራው የጀርመን የሰራተኞች ግንባር ስለፈረሰ ያለ ባለቤት ብቻውን አውላላ ሜዳ ላይ ቀረ። ብዙዎቹ የህብረቱ መሪዎች ቮልስዋገንን ከሌሎች የናዚ ተቋማት ጋር አብሮ ሙሉ በሙሉ እንዲጠፋና እንዲወድም ፈልገው የነበረ ሲሆን ሆኖም ግን ከሁሉም ዕድሎች አንጻር ካምፓኒው ሙሉ በሙሉ ከመውደም ተርፏል። ታዲያ ብዙም ሳይቆይ አምባገነኑ የጀርመን የናዚ መንግስት አገዛዝ ተንኮታኮተ። በመጨረሻም ሁለተኛው የዓለም ጦርነት ተጠናቀቀ። በኋላም በሕይወት የተረፉት በባርነት ይሰሩ የነበሩ የተለያየ ሀገር ዜግነት የነበራቸው ወደ 10,000 የሚጠጉ ወንዶችና ሴት ሰራተኞች በተባበሩት መንግስታት ነጻ ወጥተዋል። እንዲሁም በ10 ሺዎች የሚቆጠሩ የማጎሪያ ካምፕ እስረኞች የነበሩትም ነጻነታቸውን አግኝተዋል። በግንቦት ወር በ1945 ላይ ከስንት ጥፋትና እልቂት በኋላ ጀርመን እጅ ስትሰጥ ሁለተኛው የዓለም ጦርነት ከብዙ ውድመትና የብዙሃን ሞት በኋላ በመጨረሻ አበቃ። በቀጣዮቹ ዓመታቶች ውስጥም የታሪክ ተመራማሪዎች የቮልስዋገን ኪንደርሄም ወይም በሕፃናት መቆያው ላይ የተፈጸመውንና የተከሰተውን አሳዛኝ እውነታዎችንና በፋብሪካው ውስጥ እንዲሰሩ የተገደዱ ዜጎች የደረሰባቸውን አሰቃቂ አርሜኒያዊ ተግባርና መከራን ለዓለም ይፋ አድርገዋል። አሁን ናዚ ከቮልስዋገን ታሪክ ውጭ ሆኗል። ታዲያ ከዚህ በኋላ እንዴት ነው ቮልስዋገን ከደረሰበት ውድመትና መፈራረስ ተርፎ ዛሬ አሁን ያለበት ስኬት ላይ የደረሰው? የዚህን የመጨረሻ ክፍል ታሪክ በቀጣይ ይዘንላችሁ እንመጣለን። እስከዛው ግን ቆይታችን እንዴት ነበር? ከዚህ ታሪክስ ምን ተማራችሁ? ምንስ አዲስ ነገር አወቃችሁ? አቀራረባችንስ እንዴት ነበር? ምን ይጨመር፣ ምን ይቀነስ? እስቲ ሐሳብ አስተያየታችሁን ጻፉልን። ሁሌም ቢሆን ራሳችንን ለማሻሻል ዝግጁ ነን። በነገራችን ላይ ኢንስታግራም እንዴት እንደተጀመረ ታውቃላችሁ? እንግዲያውስ ሙሉ ቪዲዮ ስክሪኑ ላይ አለላችሁ።
ተጫኑት፣ እዛው ጠብቃችኋለሁ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። አበቃ።